የባለቤትነት ስሜትም ይፈጠራል ማለት ነው። አንደኛ መብታቸው ማህበሩ አባል በየወቅቱ የተቋሙ ያለበት ደረጃ ማወቅ አለበት። የጋራ መግባባት መፍጠር ለአንድ ተልዕኮ 50% የዝግጅት ምዕራፍ መስራት ማለት ነው። የዛሬው መድረክ ዋና ዓላማው አንድ ተቋም ሲፈጠር በየደረጃው ለአባላቱ የግልጸኝነት መድረክ መፍጠር ስላለበት በየወቅቱ ያሉት መልካም ጅምሮች ምንድናቸው፣ ያሉት ድክመቶች ምንድናቸው፣ ድክመቶቹ እንዴት እናርማለን በሚል የግልጸኝነት ለመፍጠር ነው። ሁለተኛ ግልጸኝነት ከተፈጠረው አንድ ማህበረሰብ የተሟላ ግንዛቤ ይኖረዋል፣ የባለቤትነት ስሜትም ይፈጠራል ማለት ነው። የባለቤትነት ስሜት ፈጠርክ ማለት ነው አንድ ተቋም አንድ ማህበር የተለየ ኮሚትመንት ይፈጥራል። ኮሚትመንት ከፈጠረ ደግሞ የሚፈጸሙ ተልዕኮዎች በብቃት ይፈጽማል ማለት ነው። የነበረን እቅድ የት ደረጃ ነው ያለነው? ደረጃችን ካወቀ ጉድለቶቹ በዚህ 2 ወሮች እስከ ሰኔ 30 በቀሩን ወሮች እንዴት ማጠናቀቅ አለብን በሚል ዙሪያ ነው የተወያየነው። ውይይቱ የተሳካ ነበር። የተሳካ ማለት አንደኛ የጋራ መግባባት መፍጠር ለአንድ ተልዕኮ 50% የዝግጅት ምዕራፍ መስራት ማለት ነው። ከተግባባህ እቅዱ ላይ ከተግባባህ ወደ ተግባር ለመግባትና ተግባራዊ ስራ ውጤት ለማግኘት በጣም ቀላል ይሆናል። ሳትግባባ ግን የጋራ ተልዕኮ አትይዝም፣ የጋራ መንገድ የለህም። የእቅድ አፈጻጸምን በዛ ደረጃ ደካማ ይሆናል። ለዚህ ነው አንደኛ መብታቸው ማህበሩ አባል በየወቅቱ የተቋሙ ያለበት ደረጃ ማወቅ አለበት። ኖርማሊ አሁን በመድረክ ነው የምናደርጋቸው። በየአመቱ ደግሞ በኦዲት ሪፖርት በመንግስት በሚልከው ኦዲተሮች ኦዲት ይደረጋል። ራሳቸው ኦዲተሮች ደግሞ ለማህበረሰቡ ለማህበሩ አባል ያቀርባሉ። እስከዛ ድረስ ግን በየ3 ወሩ ያለንበት ደረጃ እቅዱ የጋራ ስለሆነ እቅዱ የሁሉም አባል ስለሆነ ሁሉም ደግሞ ተረባርቦ ለመስራት የውይይት አስፈላጊ ሆኖ ስለተገኘ ነው የውይይት መድረኩ የተፈጠረው።